የትኛውም ነጋዴ ምንም አይነት ሶፍትዌር መግዛትም ሆነ መጫን ሳያስፈልገው በኤክሴል ላይ በቀላሉ በነፃ እንዴት ስቶኩን ማኔጅ ማድረግ እንደሚችል አሳያቸዋለሁ ዛሬ። ይሄም ለምሳሌ የሚገዙ የሚሸጡ የተሸጡትን የሚገዛውን ነገር ወይም ደግሞ አንዳንዴ ከስቶር ሲጠፋ ያንን ነገር እንዴት አድርጎ መለየት እንደሚችል የሚያካትት የኤክሴል ስራ ነው ማለት ነው። ስለዚህ እስከ መጨረሻ እዩ። አስፈላጊ የሆኑም ስታገኙ ደግሞ ያልገባችሁን ነገር ወይም ደግሞ እንዲጨመርበት የምትፈልጉትን አይነት ጥያቄ መጠየቅ ትችላላችሁ። ወደ ቪዲዮ እንሂድ። እንደምትመለከቱት እዚህ ጋር የተዘጋጁት ወደ 5 የሚሆኑ ሺቶች ላይ ነው ያዘጋጀሁት። እነሱም ዳሽቦርዶች አለ፣ ሁሉን ነገር ኮንትሮል የምታደርጉበት ወይም ደግሞ ስታተሳችሁን የምታዩበት። እዚህ ጋር ደግሞ ፕሮዳክት አለ፣ እዚህ ጋር ፐርቼዝ አለ፣ እዚህ ጋር ደግሞ ሴልስ አለ፣ እዚህ ጋር ደግሞ ስቶክ ኦን ሃንድ አለ ማለት ነው። ይሄ ስቶካችሁ ያለበትን ሁኔታ የሚያሳይ ነው። ስለዚህ አንድ ባንድ እናያለን። ይሄኛውን ዳሽቦርዱን በጠቅላላ ወደ በኋላም እንመለስበታለን። እንዴት አይነት አንዱን ስንነካ ወይም ደግሞ አንዱን ስናስተካክል እንዴት አንደኛው ኢፌክት እንደሚያደርግ እንዴት እንደምትቆጣጠሩ አሳያቸዋለሁ ማለት ነው። እዚህ ጋር ቶታል ሪቬኑ አለ፣ ጠቅላላ ሽያጭ እንደማለት ነው። ስለዚህ እሱን እዚህ ጋር ማግኘት ትችላላችሁ። የገዛችሁትን ጠቅላላው ደግሞ እዚህ ጋር ደግሞ ያስቀምጥላችኋል። ያገኛችሁትን ትርፍ ከተሸጠው ዕቃ ያገኛችሁትን ትርፍ እዚህ ጋር ታገኛላችሁ። እዚህ ጋር ደግሞ የገዛችሁበትን ጠቅላላውን እስካሁን ስቶካችሁ ውስጥ ያለውን ነገር ታያላችሁ እዚህ ጋር ማለት ነው። እዚህ ጋር ደግሞ ምን ያህል ፕሮዳክት እንዳላችሁ 10 20 30 ምን አይነት እንደሆነ ማለት ነው እዚህ ጋር በጠቅላላ ማየት ትችላላችሁ። እዚህ ጋር ደግሞ በትክክል ስቶክ ውስጥ አለ በቂ አለ የሚባል ስቶክ ስንት እንደሆነ ታያላችሁ እዚህ ጋር ደግሞ ኦርደር የሚያስፈልጋችሁ ወይም ደግሞ እቃው ያለቀ ሆኖ ኦርደር ማድረግ የሚኖርባችሁ ፕሮዳክት ነው የሚያስቀምጠው እዚህ ጋር ደግሞ ኦሬዲ ያለቀ እቃ እንደማለት ነው። ስለዚህ ይሄኛውን አይታችሁ ከማለቁ በፊት ማስገባት ያለባችሁን ነገር ኦርደር ታደርጋላችሁ። ይሄ ኦሬዲ ከስቶካችሁ የወጣ ወይም ደግሞ ስቶር ውስጥ ምንም የሌለ ወይም ደግሞ ያለቀ ፕሮዳክት የምታዩበት ሰንጠረዥ ነው ማለት ነው። ስለዚህ ወደዚህኛው ስንመጣ እዚህ ጋር እያንዳንዱ የምትሸጡትን ፕሮዳክት በኮድ ትሰጣላችሁ ማለት ነው። ለምሳሌ እኔ አሁን አውቶ ስፔር ፓርት የሚሸጥ ካምፓኒ ወይም ደግሞ ድርጅት እንደዚህ አይነት ማዘጋጀት ይችላል። ለምሳሌ SP001 የሚለው ኢንጂን ኦይል ፊልተር ነው የሚወክለው ማለት ነው። ስለዚህ SP001 ካገኛችሁ በሌላ አባባል ኢንጂን ኦይል ፊልተር እንደማለት ነው። ስለዚህ ካታጎሪው ደግሞ ኢንጂን ፓርቲስ ነው። ዩኒቱ የሚለካው ደግሞ በቁጥር ወይም ደግሞ በፒሲ ነው። ስለዚህ በዚህ መልኩ ሁሉንም ታስቀምጣላችሁ። የምትገዙበት እናንተ ከሰፕላየራችሁ በ95 ቢሆን እንደዚህ የራሳችሁን ነው የምታስገቡት ማለት ነው። በራሳችሁ ማድረግ ትችላላችሁ። ይሄኛው ደግሞ ሴሊንግ ፕራይሱ ወይም ደግሞ እናንተ የምትሸጡበት ለከስተመራችሁ ማለት ነው። ሌላው ደግሞ እዚህ ጋር የምታስቀምጡት ምንድነው? ለምሳሌ ኮስት ፕራይስ የሚለው ምንድነው? እናንተ ከሰፕላየር የምትገዙበት ዋጋ እያንዳንዱ ማለት ነው እዚህ ጋር ታስቀምጣላችሁ። ይሄ የሚጠቅመው ለምንድነው? በኋላ ላይ ይሄ ዳሽቦርዱ ላይ ምን ያህል አተረፋችሁ ወይም ደግሞ ግሮስ ፕሮፊታችሁ ስንት ነው የሚለውን ለመስራት ይጠቅማችኋል ማለት ነው። እዚህ ጋር ደግሞ ይሄኛውን በዚህ መልኩ ማድረግ አለባችሁ ማለት ነው። በሌላ በኩል እዚህ ጋር ሴሊንግ ፕራይስ የሚል አለ። ይሄኛው ሴሊንግ ፕራይስ ደግሞ እናንተ ለከስተመሮቻችሁ የምትሸጡበት ዋጋ ማለት ነው። ስለዚህ እዚህ ጋር መቀመጥ አለበት። ይሄኛውን ቀናንሶ ነው ኔት ፕሮፊታችሁን ወይም ደግሞ ያገኛችሁትን ግሮስ ፕሮፊት የሚያስቀምጥላችሁ ማለት ነው። እዚህ ጋር ደግሞ ሪኦርደር ሌቨል ምንድነው የሚያሳየው? ለምሳሌ የእናንተ ስቶክ ውስጥ የኢንጂን ኦይል ፊልተር በትንሹ ስንት መቀመጥ አለበት የሚለውን እናንተ የምትወስኑት ነው የሚሆነው ማለት ነው። ምክንያቱም እንዴት እንደሚሸጥ ምን ያህል እንደሚፈለግ ምናምን በደንብ ስለምታውቁ እናንተ ናችሁ የምታስቀምጡት። በትንሹ 20 መቀመጥ አለበት ካላችሁ 20 ማድረግ ትችላላችሁ። በትንሹ 30 መሆን አለበት ካላችሁ 30 ማድረግ ትችላላችሁ ማለት ነው። ምክንያቱም ይሄኛው የሚጠቅማችሁ እዚህ ጋር ዳሽቦርዱ ጋር ሪኦርደር የሚለውን እንዲያመጣላችሁ ስለሚጠቅማችሁ እናንተ በሚያስፈልጋችሁ መልኩ ታስቀምጣላችሁ ማለት ነው። ሌላው ደግሞ ፐርቼዝ ነው። ይሄኛው ፐርቼዝ ምንድነው የሚያካትተው? ለምሳሌ እዚህ ጋር ዳሽቦርዱ ላይ
ኒድ ሪኦርደር ያልነውን ለምሳሌ ወይም ደግሞ እናንተ ከሰፕላየር ማምጣት ያለባችሁ ብለን ያስቀመጥነውን እዚህ ጋር ከገዛችሁ በኋላ እዚህ ጋር ትመዘግባላችሁ ማለት ነው። እዚህ ጋር ትመዘግባላችሁ። ለምሳሌ የገዛችሁትን ተጨማሪ ነገር እዚህ ጋር ትመዘግባላችሁ። ይሄኛው በዚህኛው መልኩ ማለት ነው። በኮዱ እያንዳንዱን ነገር የገዛችሁበትን ዋጋ ብዛቱን ትመዘግባላችሁ። ኢንቮይስ እንትናችሁ ከሰፕላየር ያገኛችሁትን ኢንቮይስ ተጨማሪ እዚህ ጋር ትመዘግባላችሁ ማለት ነው። ከዚህም በተጨማሪ አንዳንዴ ለምሳሌ የምትገዙት ነገር ዲስካውንት ሲኖረው ምን አይነት ዲስካውንት እንዳለው እዚህ ጋር ታስቀምጣላችሁ። ይሄኛውን ሁሉ ካልኩሌት አድርጎ ያስቀምጥላችኋል ማለት ነው። ስለዚህ ሌላው ደግሞ ሴልስ ነው። ሴልስ ደግሞ እያንዳንዱ በየቀኑ እናንተ የምታስገቡት ነው፣ ወይም ደግሞ እቃውን ስትሸጡ ወዲያው የምትመዘግቡበት ቴብል ነው ማለት ነው። ይሄኛው ማለት እናንተ የምትመዘግቡበት ቴብል ነው። ቀኑ አለ፣ የሪሲት የእናንተ ሪሲት ነምበሩ አለ፣ የአይተሙ ኮድ ደግሞ አለ። ለምሳሌ ቅድም SP001 ያልነው ኢንጂን ኦይል ፊልተር የሚለው ማለት ነው። ስለዚህ ኳንቲቲው አለ፣ እዚህ ጋር ዋጋው አለ። ዋጋው ደግሞ ይሄኛውን በራሱ ቶታል ሰርቶ ያስቀምጥላችኋል ማለት ነው። ተሰርቶ ያስቀምጥላችኋል። በዚህ መልኩ ትመዘግባላችሁ ማለት ነው። ትመዘግባላችሁ። እናንተ ከመዘግባችሁ በኋላ እዚህ ጋር እንደ ተጨማሪ ለምሳሌ ለጥናት ወይም ደግሞ እናንተ የሆነ ማወቅ የፈለጋችሁ ፓተርን ሲኖር አንዳንዴ ለምሳሌ በቋሚነት መጥቶ ከእናንተ የሚገዙ ሰዎች ካሉ ወይም ደግሞ በተገኘው መጥቶ በተባራሪ መጥቶ የሚገዙ ሰዎች ካሉ እነሱን አሁን እናንተ ለይታችሁ የምታስቀምጡ ከሆነ የእናንተን ፕሮዳክት ማን እንደሚገዛ በደንብ ያሳያችኋል ማለት ነው። ይሄ ደግሞ የከስተመሮቻቸውን ፍላጎት በማወቅ ምን እንደሚፈልጉ በደንብ እንድታስገቡ ወይም ደግሞ እንድትጠቀሙ ስለሚያደርጋችሁ ይሄኛውን አዲሽናል ኖቱን ማስቀመጥ ለእናንተ በጣም ጥቅም አለው ማለት ነው። እና የመጨረሻው ደግሞ ስቶክ ኦን አንድ ነው ማለት ነው። ስቶክ ኦን አንድ ነው። ይሄኛው ደግሞ ልክ ቅድም እዛ ጋር እንዳየነው ሁሉ የየራሱ ቦታ አለው ማለት ነው። ለምሳሌ እዚህ ጋር ኮድ አለ፣ የአይተም ኮድ አለ። ይሄ ማለት SP001 ማለት ኢንጂን ኦይል ፊልተር ነው ብለናል። ስለዚህ ይሄኛውን ይወክላል። ካታጎሪያችሁ አለ፣ መለኪያችሁ አለ። እዚህ ጋር ደግሞ ኦፕኒንግ አለ። ኦፕኒንግ ስቶክ ማለት በእጃችን ላይ የነበረ ስንጀምር ይሄኛውን መመዝገብ ስንጀምር ማለት ነው። እዚህ ጋር ደግሞ የተገዛው እስካሁን የተገዛው ቶታል ግዢ አለ። እዚህ ጋር ደግሞ ቶታል የተሸጠው እስካሁን የሸጥነው ከገዛ ነው የሸጥነው አለ። እዚህ ጋር ደግሞ እጃችን ላይ ያለ ስቶክ አለ ማለት ነው። እጃችን ላይ ያለ ስቶክ አለ። ቅድም እንዳልነው ደግሞ እዚህ ጋር መልሰን የምናዝበት ወይም ደግሞ ከሰፕላየር ለመግዛት ሪኦርደር የምናደርግበት ሚኒመሙ 20 ስለሆነ 20 ያስቀምጦልናል ማለት ነው። ስለዚህ ከዚህኛው ስቶካችን ከዚህ በታች ከሆነ እዚህ ጋር መጥቶ ዳሽቦርዱ ላይ ሪኦርደር ውስጥ ያስቀምጥልናል እዚህ ጋር ማለት ነው። አሁን 0 ነው የሚለው፣ ስለዚህ እዚህ ጋር ነው ቁጥር የምናየው ማለት ነው። ከሚፈለገው በታች ከሆነ ይሄኛው ማለት ነው። ከዛ ውጪ ስቶክ ቫሉ ነው ይሄ በኢትዮጵያ ብር ማለት ነው። ስለዚህ በዚህ መልኩ ይቀመጥላችኋል። ስታተሱ ኦኬ ነው የሚለው። ኦኬ ማለት ይሄኛው ከሚፈለገው ስቶክ በላይ ስለሆነ እዚህ ጋር 57 ስላለ ከ20 በታች ስላልሆነ ኦኬ ብሎ አስቀምጦልናል ማለት ነው። ለምሳሌ እዚህ ጋር ካያችሁ ግን ራዲየተር ካፕ የሚለው ሪኦርደሩ 20 ነው። አሁን እጃችን ላይ ያለ ስቶክ ግን ባዶ ነው። ስለዚህ አውት ኦፍ ስቶክ ብሎ ሙሉ በሙሉ ስቶካችን ውስጥ እንደሌለ አስቀምጦልናል። ይሄ እዚህ ጋር መታችሁ ማየት ትችላላችሁ ማለት ነው። 5 ነው ብሏል። ስለዚህ እዚህ ጋር 1 2 3 4 5 እንደምትመለከቱት 5 ከስቶክ ውጪ ናቸው ማለት ነው። 5ቱ ፕሮዳክቶቻችን ከስቶክ ውጪ ናቸው ማለት ነው። ስለዚህ ይሄኛውን በዚህ መልኩ አንድ ልታረጋላችሁ። ይሄኛው እስካሁን ያወራነው ሁሉ ነፍስ እንዲኖረው ወይም ደግሞ በትክክል እንደሚሰራ ለማሳየት ያህል ለምሳሌ አንድ ሽያጭን መስክበን እንየው። ለምሳሌ ይሄኛውን እዚህ ጋር ወደ ሴልስ ከመጣን በኋላ ይሄኛውን እንደዚህ መጻፍም እንችላለን። እዚህ ሴሌክት አድርገን ለማሳየት ስለሆነ በዚህ መልኩ ማድረግ እንችላለን። ከዛ በኋላ ይሄኛውን
ሪሲት ነምበሩን እንጽፋለን። ሪሲት ነምበሩ አሁን እኛ እየሸጥን ስለሆነ የኛ ነው የምንመዘግበው ማለት ነው። ለምሳሌ 15 እንበለውና 00015 እንበለው። የሸጥነው ደግሞ SCP-001 ከሆነ ወይም ደግሞ ቅድም እንዳለው ማለት ነው። እንደምትመለከቱት እዚህ ጋር 50 አሁን ብንሸጥ በ180 አባዝቶ እዚህ ጋር 9000 ያስቀምጠውልናል ማለት ነው። 9000 ያስቀምጠውልናል። ስለዚህ እዚህ ጋር የምናስቀምጠው ምንድነው የፕሮዳክቱን ኮስት ነው ወይም ደግሞ የገዛንበት ማለት ነው። የገዛንበት ነው የምናስቀምጠው። እኛ የገዛንበት 95 ስለሆነ 95ን እንጽፋለን ማለት ነው። 95ን ከጻፍን በኋላ ግሮስ ፕሮፊቱን በዚህ መልኩ ያስቀምጥልናል ማለት ነው። ይሄኛውን እንዳልኳችሁ ለናንተ ማንን ከናንተ እንደሚገዛ በብዛት ለማወቅ ፈለጋችሁ ማስቀመጥ ትችላላችሁ። ለምሳሌ ጋራጅ እንበለው፣ ይሄ ጋራጅ እንበለው። ስለዚህ በዚህ መልኩ ሙሉውን ዳታ ታስቀምጡታላችሁ ማለት ነው። ሙሉ ዳታውን ታስቀምጣላችሁ። በዚህ መልኩ ከጨረስን በኋላ አሁን የትም ሳንሄድ ምን እንደተከሰተ እያንዳንዱን ገብተን ነው። ለምሳሌ ዳሽቦርድ ላይ ብናየው ቅድም እዚህ ጋር 10 ነበር ያየነው ኢንስቶክ። ምክንያቱም እዚህ ጋር ሙሉ ነበር ይሄኛው ከ20 በላይ ስለነበር 57 ስለነበረ አሁን 50 ስለሸጥ ነው ከዚህ ቀንሶታል ማለት ነው። አንዱን ቀንሶታል። ሪኦርደር ሊደረጉ የሚገቡትን 0 ነበር ያለው። ስለዚህ 0 ነው ማለት ነው። 0 ነበረ አሁን ደግሞ ወደ 1 መጥቷል ማለት ነው። ወደ 1 መጥቷል። ስለዚህ ይሄኛው እንደ አንድ ልዩነት እናየዋለን ማለት ነው። በሌላ በኩል ደግሞ ስቶኮን አንድ ላይ ቀደም ኦኬ ሲል የነበረው አሁን ደግሞ ሪኦርደር ነው የሚል ምልክት ሰጥቶናል። ወይም ደግሞ ቀድመን እንድናስገባ፣ ምክንያቱም ከስቶክ በታች ከሆነ ከኛ ከስቶካችን በታች ስለሆነ ሚኒመም ሌቨሉ በታች ስለሆነ 7 ከ20 በታች ስለሆነ ሪኦርደር እንድናደርግ በዚህ መልኩ ያስቀምጠውልናል ማለት ነው። በዚህ መልኩ መስራት ትችላላችሁ። ምንም አፕሊኬሽን መግዛትም ኢንስታል ማድረግም ሳያስፈልግ ባላችሁ ኤክሴል ላይ በዚህ መልኩ መስራት ትችላላችሁ። ጥያቄ ካላችሁ መጠየቅ ይቻላል። ቴንክ ዩ